ዛሬ የምንነጋገረው ስለ ፀጉር ብቻ አይደለም፣ ስለ ራሳችን ያለንን አመለካከት ጭምር ነው። ብዙዎቻችን ፀጉር አይረዝምም፣ የኔ ፀጉር ተፈጥሮ እንዲህ ነው፣ ወይም ደግሞ መድኃኒት ካልተጠቀምኩ አያድግም የሚሉ የተሳሳቱ እምነቶች አሉን። ነገር ግን ፀጉር ልክ እንደ ተክል ነው። ተክሉ እንዲያድግ የሚያስፈልገው ውሃ፣ ፀሐይና ለም አፈር ብቻ ሳይሆን ተገቢው እንክብካቤና ትዕግስት ጭምር ነው። የፀጉር እድገት በእድል የሚወሰን ነው ተብሎ ተነግሮናል። በዘር የሚመጣ ነው ወይም ደግሞ በውድ ዋጋ በሚገዙ አንድ የቅባት ጠርሙስ ውስጥ የሚገኝ ተአምር ነው ይሉናል። ነገር ግን እውነታው ከዚያ በጣም የራቀ ነው። ፀጉራችሁ ለሰውነታችሁ የምታደርጉት እንክብካቤና ለራሳችሁ የምትሰጡት ጊዜ ህያው ምስክር ነው። ረጅም እስከ ወገብ የሚደርስና ጤናማ ፀጉር ከፈለጋችሁ ተአምር መፈለጋችሁን አቁሙ። የፀጉርን ሳይንሳዊ ተፈጥሮ ማጥናት መጀመር አለባችሁ። በዚህ ሰፊ ቪዲዮ ውስጥ የፀጉራችንን ለምን እንደምንጠላው ሳይሆን እንዴት ማፍቀር እንዳለብን እናያለን። ርዝመትን ለማግኘት ቁልፉ መጨመር ሳይሆን መቀነስ ነው። ጉዳትን መቀነስ፣ ስብራትን መቀነስ እና መቸኮልን መቀነስ ነው። ይህንን ካደረግን ፀጉራችን በተፈጥሮ እንዲያድግ እድል እንሰጠዋለን። ከፀጉር ስራችን ጀምሮ ከፀጉራችን ጋር ያለንን ግንኙነት እንደገና እንገነባለን። በመታጠቢያ ቤት ውስጥም የምንጠቀመውን የውሃ ሙቀት እንዴት ዋነኛ ጠላታችን ሊሆን እንደሚችልም እንዲሁም እንደ ተልባ ያሉ ትናንሽ ዘሮች እንዴት ውድ የሆኑ ኬሚካሎች እንደሚበልጡና የአተኛኘታችን ሁኔታ የፀጉራችንን እድገት እንዴት እንደሚወስነው በጥልቀት እንመለከታለን። ውድ የቢዩቲ ዊዝ ሚጣ ተከታታዮች እንኳን ወደ ቪዲዮአችን በሰላም መጣችሁ። ለዚህ ቻናልም አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ደግሞ ከዚህ በፊት ቤተሰብ የሆናችሁ ከሆናችሁ እንኳን ደህና ቆያችሁ። ይህንንም ቪዲዮ ከመጀመራችን በፊት ላይክ እና ሰብስክራይባችሁን እንዳረሱ። እስኪ ወደ ፀጉር አበጣጠር ሚስጥር እንለፍ። የመጀመሪያውና ዋነኛው ሚስጥር ፀጉርን በትክክለኛው መንገድ ማበጠር ነው። ፀጉራችንን በምናበጥርበት ጊዜ የምንፈጽማቸው ስህተቶች የ2 እና የ3 ዓመት እድገታችን በአንድ ቀን ሊያጠፉት ይችላሉ። ፀጉር ሲበጠር ከስር ወደ ላይ መሆን አለበት። ነገር ግን ከዚያ በላይ ማወቅ ያለብን ነገር አለ። የመጀመሪያው ሚስጥራችን እዚህ ጋር ይጀምራል። ደረቅ ፀጉርን በፍጹም በብሩሽ ወይም ደግሞ በኩምቢ አንነካም። አንድን የደረቀ እንጨት ለማጠፍ ብትሞክሩ ይሰበራል። ነገር ግን እርጥብና ለስላሳ የሆነ ቅርንጫፍ ቢሆንስ ይታጠፋል አይደል? ለዚህ ነው የውሃና ኮንዲሽነር ዘዴን የምንጠቀመው። ፀጉራችንን በውሃ ስናርሰው በፀጉር ዘንጋችን ውስጥ ያሉትን የሃይድሮጂን ትስስሮች የመለጠጥ አቅማቸውን እንጨምራለን። እስኪ የውሃና ኮንዲሽነር ውህደትን እንመልከት። ደረቅ ፀጉርን ማበጠር ማለት በገዛ እጃችን ፀጉራችንን መቁረጥ ማለት ነው። ውሃ የፀጉርን የመለጠጥ አቅም ይጨምራል። ኮንዲሽነር ደግሞ በፀጉራችን ዘንጎች መካከል ያለውን ግጭት ይቀንሳል። ይህ ውህድ በስፕሬይ ጠርሙስ አዘጋጅተን ፀጉራችሁን ካራሳችሁ በኋላ ስታበጥሩት ማበጠሪያው በፀጉራችሁ መካከል እንደ ቅቤ ሲንሸራተት ይሰማችኋል። ሁለተኛው የተልባ ጄል ወይም ደግሞ ተአምረኛው ፈሳሽ ነው። ስለ ተልባ ብዙ ተብሏል። ነገር ግን አጠቃቀሙ ላይ ጥንቃቄ ያስፈልጋል። ተልባን ስታፈሉ የሚወጣው ጄል በውስጡ ሙስሊጅ የተባለ ንጥረ ነገርን ይዟል። ይህ ንጥረ ነገርም በዓለም ላይ ካሉ ውድ የፀጉር መፍቻዎች ወይም ደግሞ ዲታንግለርስ በጣም ውጤታማ ነው። ተልባው ሳይቀዘቅዝ ማጥለል ያለባችሁ ለምንድን ነው? ምክንያቱም ከቀዘቀዘ በኋላ ጄሉ ከዘሩ ጋር ስለሚጣበቅ ነው። ይሄ ጄል ለፀጉር እድገት አስፈላጊ የሆነውን ኦሜጋ 3 ለፀጉር ስሮች ያቀርባል። ሶስተኛው የሬት ወይም ደግሞ አሎቬራ ሚስጥር ነው። ሬት በተፈጥሮ ማለስለሻ ብቻ አይደለም። በውስጡ ያሉ ኤንዛይሞች በራስ ቅላችን ላይ ያሉ የሞቱ ሴሎችን በማጽዳት የፀጉር ቀዳዳዎች እንዲተነፍሱ ያደርጋል። ሬትም ስትጠቀሙ ፀጉራችሁ ከመለስለሱ ባለፈ የራስ ቅላችሁ ጤንነት በአስተማማኝ ሁኔታ ይጠበቃል። እስኪ ይህንን ካልን ወደ አስተጣጠብ ሳይንስ ደግሞ እንለፍ። ለመጨረሻ ጊዜ ፀጉራችሁን በሞቀ ውሃ የታጠባችሁት መቼ ነው? መልሳችሁ ሁልጊዜ ከሆነ ለራሳችሁ ለፀጉራችሁ ጠላት ናችሁ ማለት ነው። ሙቅ ውሃ የፀጉርን የተፈጥሮ ቅባት ጠርጎ ይወስዳል። ይህም ፀጉር እንዲደርቅና እንዲሰባበር ያደርገዋል። ለብ ያለ ውሃን እንመልከት። መታጠብ ያለብን ለብ ባለ ውሃ ነው። ለብ ያለ ውሃ የፀጉርን ቀዳዳዎች በትንሹ በመክፈት ቆሻሻ እንዲወጣ ያደርጋል። ነገር ግን ፀጉሩን አያቃጥልም። ሻምፖ ስትመርጡ ሰልፌት ፍሪ መሆኑን እርግጠኛ ሁኑ። ሰልፌት ለልብስ ማጠቢያ እንጂ ለሰው ልጅ ፀጉር የተሰራ አይደለም።
የቡናና የሻምፖ ውህደትን ደግሞ እንመልከት። ይህ አዲስ ሳይንሳዊ ግኝት ነው። ቡና በውስጡ ካፋይን ይይዛል። ካፋይን ደግሞ የደም ዝውውርን በማፋጠን የፀጉር እድገትን ያነቃቃል። ሻምፖ ውስጥ ትንሽ የተፈጨ ቡና ጨምሮ የራስ ቅልን ማሳጅ ማድረግ ፀጉር ከስሩ ጠንካራ እንዲሆን ያደርጋል። ይህ በተለይ ፀጉራችሁ ለሚሳሳና ለሚረግፍ ሰዎች ፍጹም መፍትሄ ነው። ከታጠብን በኋላ ማድረግ ያለብን ወሳኝ ነገሮች። ብዙዎቻችን ስህተት የምንሰራው እዚህ ጋር ነው። ፀጉራችንን ታጥበን እንደወጣን በትልቅና ሸካራ ፎጣ እንጠቀልለዋለን። ፎጣው ፀጉራችንን እየመዘመዘ መሆኑን አንረዳም። ስለዚህም ካሁን በኋላ ፎጣ ወደ ፀጉራችሁ እንዳታስጠጉ። ያረጀ የጥጥ ቲሸርት ተጠቀሙ። ቲሸርት ውሃውን ብቻ ነው የሚመጣው፣ የፀጉርን ሽፋን አይጎዳም። ፀጉራችሁን በቲሸርት ጠቅልላችሁ ለተወሰነ ደቂቃ ብታቆዩ ፀጉራችሁ ሳይሰባበር ደርቆ ታገኙታላችሁ። እስኪ አሁን ደግሞ ስለ ቅባት አጠቃቀማችን እንይ። ፀጉር ገና እርጥብ እያለ ዘይት መቀባት በጣም ወሳኝ ነው። ለምን? ምክንያቱም ዘይት ወይም ደግሞ ቅባት እርጥበትን የመቆለፍ ባህሪ ያለው። ፀጉሩ ከደረቀ በኋላ ዘይት መቀባት ጥቅሙ አነስተኛ ነው። ዘይቱን ከመቀባታችሁ በፊት በትንሹ አሙቁት። የሞቀ ዘይት ወደ ፀጉር ውስጥ የመግባት አቅሙ ከቀዝቃዛ ዘይት በብዙ እጥፍ ይበልጣል። ቀኑን ሙሉ ተንከባክባችሁት ውላችሁ ታዲያ ፀጉራችሁን ማታ ዝም ብላችሁ ነው የምትተኙት? አዎ ከሆነ መልሳችሁ ፀጉራችሁን እንደገና እየገደላችሁት ነው። የዋላችሁበትን ድካም ከንቱ አደረጋችሁት። በትራስና በፀጉራችሁ መካከል ያለው ግጭት ፀጉርን ያደርቃል። ስለዚህም የሐር ወይም ደግሞ ሲልክ ሻሽን መጠቀም የቅንጦት ሳይሆን ይሄ የፍላጎት ጉዳይ ነው። ጥጥ የእርጥበት ጠላት ነው። ሐር ግን ፀጉራችሁ በትራሱ ላይ እንዲንሸራተት በማድረግ ስብራትን ይከላከላል። ይህን ካልን እስኪ አሁን ደግሞ ስለ ፕሮቴክቲቭ ስታይል እንመልከት። ፀጉራችሁን ሁልጊዜ ክፍት አትተዉት። ሹሩባዎችን ወይም ደግሞ ጤነኛ የሆኑ የፀጉር ስራዎችን በመሰራት የፀጉራችሁን ጫፍ ከጉዳት ጠብቁ። ፀጉር የሚያድገው ከስር ቢሆንም ርዝመቱ የሚታየው ግን ጫፉ ካልተሰባበረ ብቻ ነው። ይሄ ሁሉ መረጃ ትርጉም የሚኖረው በተግባር ሲተረጎም ብቻ ነው። ዛሬውኑ ጀምሮ ፎጣችሁን በቲሸርት ቀይሩ። የውሃ ሙቀታችሁን አስተካክሉ። እንዲሁም ለራሳችሁ ጊዜ ስጡ። ፀጉራችሁ በሳምንት ውስጥ ባያድግም በወራት ውስጥ ግን አስገራሚ ለውጥ እንደሚያሳይ አትጠራጠሩ። እኔ ቢዩቲ ዊዝ ሚጣ ሁልጊዜ ከጎናችሁ ነኝ። ይህንን ቪዲዮ ስለተመለከታችሁ አመሰግናለሁ። ይህን ቪዲዮ ይጠቅማል ብላችሁ ካሰባችሁ ለጓደኞቻችሁ ሼር ማድረግ እንዳትረሱ። በዚህ ቪዲዮ ላይም ሀሳብ አስተያየት ካላችሁ ኮመንት ላይ አሳውቁኝ። በሚቀጥለው ቪዲዮም እስከምንገናኝ መልካም ጊዜ